አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የአቲካ አፕ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ ሀገራችሁ ለናፈቃችሁ ኢትዮጵያ ላሳያችሁ ነው ማለት ነው ሀባይብ። ይሄ እንግዲህ ኢትዮጵያ ወሎ ደሴ ሀረጎ ባለፈው ይሄ ቦታ ባለፈው 68 ሰዎችን ህይወት የቀጠፈበት ቦታ ነው። ይሄ ቦታው አዲስ ተሰርቶበት ነው አሁን ማለት ነው። ቀጥለው እንደግም ይሄው ሰርተውበታል ማለት ነው እንደምታዩት። እና ይሄ በዚህ ቦታ ላይ ነበረ ያ ሁሉ ህዝብ ያለቀው መኪናው ገደል የገባበት ቦታ ማለት ነው። እና ይሄን ቦታ ሀቂቃ በጣም ነው የምፈራው። ግን ያው ቀደር አላህ መሻ ነው ሁሉም ነገር ያው የፈጣሪ ስራ ነው። ነገር ግን ያው ነፍስ አይደለች የሰው ልጅ ያው ያስፈራልና ይሄ ቦታ ስደርስ በጣም ነው ያዘንኩት ሀቂቃ። ያው መጥፊያቸው ሆኖ ነው እንግዲህ ፈጣሪ ማራቸው ማለት ነው ሀባይብ። እንግዲህ የሀረጎ መንገድ ይሄ ነው። ያ ጠመዝማዛ አስፈሪው መንገድ ይሄን ይመስላል ማለት ነው። ተመልከቱ። እንግዲህ ክረምት ነው አሁን ላይ ኢትዮጵያ ሐምሌ ነው። ነገር ግን በጣም ሞቃታ ነው እዚህ ቦታ ላይ። አሁን በዚህ ስትሄድ በጣም ነው የሚሞቀው። መኪና ውስጥ ናቸው እሳት ነው ማለት ነው። ያው የአረብ ሀገር ሙቀት በሉትና ክረምት የለም ማለት ነው። ይሄው ክረምቱ እንግዲህ ዝናብ የሚዘንብ አይመስልም። በጣም ሙቀት ነው አሁን ላይ እዚህ ማለት ነው። እና እንደምታዩት የሀረጎ መንገድ ጠመዝማዛው ፀሐይ ነው። ፀሐዩ ያንጸባረቀ ነው። ማታ ላይ የተቀረጸ ነው የሚመስለው እንጂ ቀን ላይ ነው የቀረጽኩት፣ ግን ጨለማ ነው የሚመስለው ማለት ነው። እና ተራራው ሸንተረሩ በጣም ነው ደስ የሚለው ማለት ነው ሀቂቃ። ዛፉ ምኑ የሀገራችን ያሰላም። እናንተንም ለሀገራችሁ ያብቃችሁ ኢንሻአላህ። ሀገራችሁን ይናፈቃችሁ ማለት ነው። ዱአ አረጋለሁኝ። እና እንግዲህ ላስጎብኛችሁ ብዬ ነው። እውት ማለት ነው። ይህ ጫካውት ደስ ሲል ማለት ነው። በጣም ነው የሚያምረው ሀቂቃ ይሄ ዛፉ ማለት ነው። ዝናብ እንኳን አሁን የለም፣ ግን በጣም ለምለም ነው እንደምታዩት። በጣም የሚያምር ቦታ ነው። ደስ ይላል። ያው መንገዱ እንግዲህ ትንሽ ያው ከበድ ያለ ነው። ዳገት፣ ቁልቁለት፣ አግድመት ዞሮ አሯጠ መዝመዛ ስለሆነ እንግዲህ ያው ትንሽ ያስቸግራል። በጣም እውቀት ያለው ሹፌር በጣም ጎበዝ ምናምን ያስፈልጋል ማለት። የኛ ሀገር ደግሞ እንግዲህ የኛ ሀገር ላይሰንስ መውጣት ታውቃላችሁ። የኛ ሀገር አሁን መንጃ ፈቃድ እንግዲህ በምኑም ይወጣል እንደምታውቁትና ደግሞ ልክ አያውቁም። ኪሎ ሲጭኑ ምናምን መኪና እንዲህ ዝላጉ ላልተለተ አደጋ የሚደርሰው ታቅም በላይ መጫን ከላይ ይሄ እቃ ማለት ነው የሚጭኑት። እና ሲያዘም እንደዚህ በሚጠማዘዝበት ሰዓት ወደዛ ወደዚህ በሚልበት ሰዓት የራሱ የሸታ ላይ የሚጫነው ሻንጣ እቃ ምናምን የራሱ ኃይል ይገነብረዋል ማለት ነው። እንደዚህ አይነት ቦታ ላይ በጣም ጭነቶች ከበዙ የጭነቱ ኃይል በሚጠማዘዝበት ሰዓት ሊገለብጠው ይችላል ማለት ነው። እና ከእንደዚህ አይነት አደጋ ፈጣሪ ይጠብቀን ይጠብቃችሁ ማለት ነው ሀባይቤ። በጣም ከባድ ነው ክስተቱ። እና እንግዲህ ይህን ይመስላል። እኔም ቀረጽኩት በስልኬ ላስጎብኛችሁ ለእናንተ ለውድ ተመልካቾች ብዬ ለእናንተም አልሆነው የለኝም መቼም። እውት እንግዲህ ሲያምር ሀገሩን የሚወድና የናፈቀው እንግዲህ ላይክ እያደረጋችሁ ቪዲዮውን ተመልከቱ። እውት ማለት ነው። ማንን ላሳያችሁ፣ ምን ላሳያችሁ፣ እናንተ ደግሞ ኮሜንት ላይ ጻፉልኝ ማለት ነው። እና ውድ ተመልካቾች ይሄን ይመስላል ዛሬ እየላችሁ የመጣሁት ቪዲዮ ማለት ነው። እንደምትደሰቱበት እርግጠኛ ነኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። አድርጉ እሺ፣ አይከፈልበትም። ፕሊዝ አበረታቱኝ ባካችሁ ማለት ነው። ቻናሌ በጣም ሞቷል ደካክሟልና እስኪ ሀገሩን የሚወድ ብቻ ላይክ ያድርግ ማለት ነው። ከዛም ኮሜንት ጻፉ። እና እንግዲህ ባጭሩ ያው ሀረጎ ይሄን ይመስላል ማለት ነው። ጠመዝማዛው መንገድ ቪዲዮ ጥራት ያለው አይመስለኝም። ፀሐይ ነበርና ጭጋግ ነበረ ያኔ